መልካም የሆኑ ሰዎች ቢሆኑ ደግሞ እነሱ ያለፉበትን የህይወት ተሞክሮ አሊያም ደግሞ የህይወት ልምድ ሊያካፍሉት ይችላሉ። ነገር ግን አንተን የመቀየር ቢሆኑ አንተን የመለወጥ ስልጣን አቅም የላቸው። ትናንሽ ስራዎችን በደንብ ለማወቅ እና ለመስራት ሞክር። በትናንሹ ካልተማር ትልቁ ልታውቀውና የትማረው አትችል። ራስህን መለወጥ የምትችለው አንተና አንተ ብቻ ነው። ቁልፉ ያለው በእጅህ ነው። መቀየር የምትችለው አንተ ብቻ ነው። ሰዎች ላይ ያለህን መተማመን ቀንስ። ሰዎች መቼ እንደሚሰጠሩ አሊያም ደግሞ መቼ እንደሚቀየሩ አታውቅም። ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንኳን በሰላም ቆያችሁ። ለቤተሰቡ አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ የደውሏን ምልክት በመጫን እንድትተባበሩኝ ከወዲሁ ጋብዛችኋል። ለውጥን ከሌሎች መፈለግ ጅልነት ነው ይባላል። በደግም ይሁን በመጥፎ ሰዎች አንተን እንዲገምቱት መንገድ አትፈትናቸው ወይም ደግሞ ድል አትስጣቸው። መልካም የሆኑ ሰዎች ቢሆኑ ደግሞ እነሱ ያለፉበትን የህይወት ተሞክሮ አሊያም ደግሞ የህይወት ልምድ ሊያካፍሉት ይችላሉ። ነገር ግን አንተን የመቀየርም ሆነ አንተን የመለወጥ ስልጣንን አቅምም የላቸውም። ራስህን መለወጥ የምትችለው አንተና አንተ ብቻ ነው። ቁልፉ ያለው በእጅህ ነው። መቀየር የምትችለው አንተ ብቻ ነው። አንዳንድ ሰዎች ብዙ የተለወጡ ሰዎች በመከተል አብሮ በመዋል አብሮ በመጠጣት አብሮ በመዝናናትና እንዲሁም ደግሞ አብሮ ጊዜን በማሳለፍ ለውጥ የመጣ ይመስላችኋል? ያ ለውጥ አይደለም። የህይወት ልምድን አሊያም ደግሞ የህይወት ተሞክሮ ነው እያዳበራችሁና እየቀሰማችሁ ያላችሁት እንጂ ያ ለውጥ አይደለም። ታዲያ ይሄ ለውጥ ካልሆነ ለውጥ እንዴት ነው ራሳችን ላይ መለወጥና ራሳችን ላይ መስራት የምንችለው እንዴት ነው ወደሚለው ደግሞ የመጀመሪያውና ዋነኛው ነገር በሰዎች ላይ ያለንን እምነት መቀነስ መቻል አለብን። ሰዎች መቼ እንደሚቀየሩ አሊያም ደግሞ መቼ እንደሚሰበሩ አናውቅም። ዛሬ ላይ የተተማመንናቸው ሰዎች ነገ ላይ ይረዱናል ብለን አስበናቸው የነበሩ ሰዎች ነገ ከኛ ጎን እንዳይሄዱ ስናክ የምንጎዳው እኛ ነን። አንዳንድ ሰዎች አለን ቤተሰቦችን ይህንን ያደርግልናል ብለን እንተማመናለን። አሊያም ደግሞ ጓደኞቻችንን አልፋይደል በዙሪያ ያሉ ዘመዶቻችንን ተማምነን የምንኖር ሰዎች አሉ። እነዛ ሰዎች የሆነ ቀን ከኛ ጎን ሳይኖር ሲቀርስ ወይም ደግሞ እኛን ከነሱ ጠብቀን የነበረው እምነትና ተስፋ ለኛ ባይደርስልን ባይሳካልንስ ምንድነው እኛ ብንሆን ማለት? አንድ ሞራላችን ይሰበራል፣ ቅስማችን ይሰበራል። ለምን ያደርጉልናል ብለን መጀመሪያ እነሱ አምነናቸው ነበር፣ ጠብቀናቸው ነበር። ግን ካመናቸው ከጠበቅናቸው ይልቅ ደግሞ ከጎናችን ሳይኖሩ ሲቀሩ ደግሞ በጣም እንጎዳለን። ስለዚህ ምንድነው ማድረግ ያለብን? የመጀመሪያው ነገር ራሳችን ላይ እምነት ሊኖረን ይገባል። ሰዎች እንደሚሄድ ሲመጡ ሁሉ እንደሚሄዱ ማወቅ መቻል አለብን። ስለዚህ እምነታችን በፈጣሪያችንና በራሳችን መሆን ይገባል። ለምሳሌ መጣም ብለው ይሄዳሉ አይደል? እምነታችን ፈጣሪ ብቻ ሲሆንስ ልጄ ጠብቀኝ አንዴ የሆነ ቦታ ደርሼ ልምጣ ብሎ ፈጣሪ ጥሎም አይሄድም ማለት። ልክ እንደዛ ሁሉ ማመን ያለብን አንድና አንድ ፈጣሪያችንንና ራሳችንን ብቻ። ሁለተኛ ስንመጣ ደግሞ አዳዲስ ነገሮችን ለማወቅ መፍራት መቻል የለብንም። ብዙ ጊዜ እኛ የምንፈልጋቸው ነገሮች ያሉት ከምንፈራቸው ጀርባዎች ናቸው። የሆነ ነገር ለመስራት ወይም ደግሞ ለመጀመር እንፈራ ይሆናል። ግን ደፍረን እና ቆርጠን ካልገባንበት በስተቀር ሁሌም በፍርሃቻ ዳር ይዘን የምንቀመጥ ከሆነ የምንፈልገውን ነገር መቼም ቢሆን አናገኘው። ለምን? ዘጋ ፍራቻ ይዘናል። አዎ ፍራቻ ይዘናል። ግን ደፍረን ካልገባንበትስ ያንን የምንፈልገውን ነገር መቼ ነው የምናገኘው? መቼም አናገኘውም። ስለዚህ ደፍረንና ወስነን መግባት መቻል አለብን። ምክንያቱም ፍላጎታችንን ማሟላት መቻል አለብን። እዚህ ደረጃ ላይ እደርሳለሁ ብለን ማሰብ ከጀመረን ለምንፈልገው ነገር ወደኋላ ማለት መቻል የለም። አዳዲስ ነገሮችን ማወቅ መቻል። አንድ ብቻ የምናውቀው አዲስ ነገር ኖሮ በዛ መንገድ ብቻ የምንሄድ ከሆነ ለእኛ ምንድነው የህይወት ለውጥ አይነጻልንም። አንዱን ከለመድን ወደ ሁለተኛው አማራጮችን መያዝ መቻል አለብን ማለት ነው። ከሰዎች ጋር ያለንን ግንኙነት እናጠብቃለን። ከሰዎች ጋር ምን አይነት ኮሙኒኬሽን ነው የምናደርገው? ምን አይነት ስኪል ነው ከነዛ ሰዎች ጋር የምናዳብረው? ወደሚሉት ነገሮች እንመጣለን ማለት ነው። በትናንሽ ስራ ካልተማርክ ትልቁ ላይ አውቀህ እንደዛ ልትማሩና ልታውቀው አትችልም። ዓለማችን ላይ በጣም ብዙ የሆኑ ባለሀብቶችን ከተመለከትክ መነሻቸው ከትናንሽ ነው። ትናንሾችን አክብረው ትናንሾችን ወደው ሲሰሩ ዛሬ ላይ ዝቅ ብለህ ካልሰራህና ትንሹን ካልወደድክና ካላከበርከው ትልቁ ላይ ደርሰህ ትንሹን ወደህና አክብረው ልትሰራው አትችልም።
ምክንያቱም በትንሹ መጀመሪያ መፈተን መቻል ስላለብህ ከትናንሽ ስራዎች ስትነሳ በውስጡ እነዛን ነገሮች ብዙ እውቀቶችን እያዳበርክበት ትሄዳለህ። ስለዚህ ትልቁን ላይ በብቃት ትወጣዋለህ ማለት ነው። ስለዚህ ራስህን መፈተሽ ራስህን መለወጥ ያለብህ ከትንሹ ስትነሳ ነውና ትንሹ ላይ በደንብ መስራት መቻል አለብህ። ያኔ ወደ ትልቁ ስትሄድ ትልቁን ነገር ትወደዋለህ፣ ታከብረዋለህ። ስለዚህ ለውጥን የሚሰጡን ሌሎች ሰዎች ሳይሆኑ ለውጥን ማምጣት የምንችለው እኛ ራሳችን ብቻ ነን ማለት ነው። ራሳችንና ራሳችን ላይ ብቻ ስንሰራ ያኔ ለውጥን እናገኛለን ማለት ነው። ሰው መተማመን የሚባለው ነገር ማቆም መቻል አለብን። ድፍረትን ማምጣት መቻል አለብን። ይሄ ትንሽ ነው ትልቅ ነው ብለን መናቅ መቻል ሳይሆን መስራት መቻል አለብን። ያኔ በራሳችን ላይ የሆነ ለውጥ እናገኛለን ማለት ነው። የዛሬ ቪዲዮ እንግዲህ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ልትተባበሩኝ ጋብዛችኋለሁ። በሌላኛው ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። የደውል ምልክቷ እንዳትረሱ።